የመጀመሪያው ሴት ልጅ መወደዷን የምታውቀው ጊዜ በመሰጠት ነው አይደለም? ጊዜ በመሰጠት ማለት ነው። ጊዜ ለሴት ልጅ ጊዜ ካልተሰጠች ምን አለ ማለት ወንታቃለች የውሸት መሆኑን ታውቃለች ማለት ነው። ሴት ልጅ ብዙ ሰዓት መዳመጥ መሰማት ትወዳለች። መሰማት ዝም ብላ ምንም ታወራ ገርማል ትናንትና እዚያ ወጥቼ ሳልፍ እንሽላሊት አስደንግጣኝ እሺ እንቅፋት መጥቶኝ እሺ እንዲህ ስለ እሺ እንደዚህ ሲያልፍ እሺ ዝም ብላ አዳምጥ። ዝም ብለ ምን ትጨቀጭኛለሽ ካልካት ሰውዬ ይመጣል አልጉዶ እዚያ በኋላ ማለት ዝም ብሎ ማዳመጥ ጥሩ ነው። ምን ማለት ነው ጥሩ? አዛኝን እውነት ይልኩ ነው። አትወዱም? እሺ እናንተው ተነጋገሩ። አትወዱም? እየሰማችሁኝ ነው? ልብ የት ይገኛል? የሰው ልብ የት ያርፋል ብትሉኝ የሚሰማው ሰው ጋር ይሰማ። የት ነው የሚያርፈው? በሉ ንገሩኝ እንጂ እላችሁ ሰው እንዲወዳችሁ ሰው እናንተ ጋር እንዲመጣ ከፈለጋችሁ ቆይ እኔ ላወራ ማለት ዝም ብላችሁ ማዳመጥ ማለት ነው። መፍትሄም እኮ ላሰጡት ትችላላችሁ። የሆነ ሰው አዝኖ ካገኛችሁት ማለት ነው ያለቀሰ ካገኘ ምን ሆነ ነው ብላችሁ ዝም ብላችሁ ስሙት። ያወርደው እንዳለ ከዛ እፎይ ብሎት ቅልል ይለዋል ማለት ነው። ቅልል ይለዋል ዝም ብሎ ማለት ነው። ስለዚህ ሴቶች ምን ይፈልጋሉ? መሰማት። ስለዚህ ወንድ ምን ማለት ነው? ማዳመጥ አለብህ። ቆይ ካልክ ችግር ይፈጠራል። እንዲያ የሚል ነገር የለም። ስለዚህ ወደ ነገር ልመልሳችሁ እና ከስንት ይሆናል ያላችሁት? ከ12 ይሆናል። ያችን ዶሮ ገበያ ያወጣት ሰው ስጋዋን ያውቃል? ማለት ከፍሎ እንደዚህ አሁን እየታረደ ነው መሰል የሚሸጣሉ በከተማው እየታረደ መሸጥ አምጥቷል። ግን አንገቱን ቆርጠው ዝም ብለው ነው የሚሰጧቸው አይደል? እንደዚያ ነው አሉ ማለት ነው። ይሁን ግን ሳትባርኩ ተባርኮ ያልታረደ ግን አትብሉ። ሰምታችሁ አይደል?